አላህ ስብሓንሁ ወተዓላ ወደ እርሱ የሚመለሱትንና ከኀጢአት የሚጠራሩትን ይወዳል። በባሪያው ንስሐም በበረሃ ላይ ሲጓዝ ምግብና መጠጡን የጫናት ግመል ከጠፋችበትና ተስፋ በመቁረጥ ዛፍ ጥላ ስር ተኝቶ ሞትን መጠባበቅ እንደጀመረውና ድንገት አጠገቡ ሲያያት አይኑን ማመን ተስኖት በከፍተኛ ደስታ አላህ ሆይ እኔ ባሪያህ ነኝ፣ አንተ ደግሞ ጌታዬ ነህ ካለው ሰው በላይ ይደሰታል። ለኃያሉ አላህ ስብሓንሁ ወተዓላ ጥራት ይገባው። ምን ያክል ታላቅ ፈጣሪ ነው! ባሪያው ንስሐ ገብቶ ጀነትን ሲወርስና የእርሱን ውዴታ ሲያገኝ ይደሰታል። አላህ ለባሮቹ በእነዚህ ቃላት ጥሪ ያቀርብላቸዋል። وتوبوا إلى الله جميعا أيها المؤمنون لعلكم تفلحون مؤمنوች ሆይ ትድኑ ዘንድም ሁላችሁም ወደ አላህ በመመለስ ተጸጸቱ። ሱረቱ ኑር አንቀጽ 31 ንስሐ በእንባ ውሃ፣ በጸጸት እሳት፣ በመተናነስ ስሜትና በለቅሶ ልብን ያጸዳል። ይህ ወደ አላህ መመለስ ለሚፈልጉ የመጀመሪያው መንገድ የስኬታማ ሰዎች መዋለ ነዋይና መንገድ የሳቱ ሰዎች ማረሚያ ነው። ወደ አላህ ስብሓንሁ ወተዓላ በንስሐ የሚመለስ ሰው እያነባ በመጸለይ ይለምነዋል። ሌሎች ዘና ሲሉ እሱ ይጠበባል። ሌሎች በእርጋታ ስሜት ሲቀጥሉ እሱ ግን እረፍት የለውም። የልቡ ጉጉት አይቆምም። እሱ ጌታው ፊት ባዘነ ልብ፣ በተጨነቀ እምሮ፣ በተጎነበሰ ግንባርና በሚንቀጠቀጥ አካል ይቆማል። ሐዘን ያሸነፈውና ትኩስ እንባ ይወርዷል። ዓለማዊ ሸክሙን አራግፎ የጀሃነምን ድልድይ ወይም ሲራጥ በፍጥነት ለማለፍ ይዘጋጃል። አላህ ስብሓንሁ ወተዓላ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣን ረጂም قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم وأنيبوا إلى ربكم وأسلموا له من قبل أن يأتيكم العذاب ثم لا تنصرون በላቸው እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ። አላህ ኃጢአቶችን በመላ ይምራልና እነሆ እርሱ መሐሪው አዛኙ ነውና። ቅጣቱም ወደ እናንተ ከመምጣቱና ከዚያም የማትረዱ ከመሆናችሁ በፊት ወደ ጌታችሁ በመጸጸት ተመለሱ፣ ለእርሱም ታዘዙ። ሱረቱ ዙመር አንቀጽ 53-54 ኢብኑ ከሲር አላህ ይዘንላቸውና በቁርአን ትንታኔ መጽሐፋቸው እንዲህ ይላሉ፣ ይህ አንጸባራቂ አንቀጽ ስህተት ላይ የሚገኙ ሙስሊሞችም ይሁኑ ሙስሊም ያልሆኑትን ይመለከታል። ምክንያቱም ወደ አላህ እስካልተመለሱ ድረስ የወቀሳ መንገድ ተገኝቶባቸዋልና። በተጨማሪም አላህ ስብሓንሁ ወተዓላ ባሮቹ የቱንም ያክል በኀጢአት ባህር ቢዘፈቁና መውጫ የሌላቸው እንደሆኑ ቢሰማቸው ተስፋ እንዳይቆርጡና በማንኛውም ሰዓት የአላህ የምህረት እጆች ተዘርግተው እንደሚጠብቋቸው የሚያበስር ተስፋ ሰጪ አንቀጽ ነው። በሌላ በኩል ይህ ምህረት ያለ ተውበት ወይም ንስሐ የማይገኝ እንደመሆኑ ክህደት በራሱም እንዲሁ ያለ ተውበት ለምህረት አይበቃም ማለት ነው። ከኢብኑ ዓባስ ረዲየላሁ ዐንሁ በተወራው መሰረት በርካታ በነፍስ ማጥፋትና በዝሙት ኃጢአቶች የጨቀዩ የአረብ ጣዖታውያን ወደ ነቢዩ ዓለይሂ ሰላቱ ወሰላም መጥተው የምትጠራን ወደ መልካም ነገር ነው፣ ይሁን እንጂ ያለፈውን ኃጢአታችንን የምናጸዳበት መንገድ ካለ ኢስላምን እንቀበላለን አሏቸው። በዚህም ጊዜ ከፍ ሲል የተጠቀሰውና እናንተ በነፍሶቻችሁ ላይ የሚለው አንቀጽ ወረደ። ዐምር ኢብኑ ዐብሳ ረዲየላሁ ዐንሁ እንዳስተላለፈው አንድ በዕድሜው ጠና ያለና ምርኩዝ የተደገፈ ሰው ወደ ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ መጥቶ እንዲህ አላቸው፣ እኔ ታላላቅ የሚባሉ በርካታ ኃጢአቶችን ፈጽሜያለሁ፣ እነዚህ ኃጢአቶቼ ይቅር ይባላሉን? ነቢዩ ዐለይሂ ሰላቱ ወሰላም እንዲህ አሉት፣ ከአላህ ሌላ የሚመለክ ጌታ እንደሌለ ትመሰክራለህን? እንዴታ
እንዲያውም እርሶም የአላህ መልእክተኛ መሆኑን እመሰክራለሁ። እንደዚያ ከሆነማ ኃጢአቶችህም ተምረውልሃል አሉት። የዑስማን ኢብኑ ዓፋን ረዲየላሁ ዐንሁ ባሪያ የነበረው ثوبان رضي الله عنه قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله يميلون أنكت يهجن ዓለምና በውስጧ ያለውን ቢሰጡኝ እንኳን አልለውጠው ብለዋል። አቡ ሰዒድ አልኹደሪ ረዲየላሁ ዐንሁ እንዳስተላለፉት ነቢያችን ሰለዋቱ ረቢ ወሰላሙሁ ዐለይህ እንዲህ ብለዋል። ከእናንተ በፊት በነበረው ዘመን አንድ የ99 ሰዎችን ነፍስ ያጠፋ ሰው ነበር። ምድር ላይ ካሉ ሰዎች ሁሉ ይበልጥ አዋቂው ማን እንደሆነ ጠየቀ። ወደ አንድ መነኩሴ አመላከቱት። ወደ እርሱ ዘንድ ሄዶ 99 ነፍስ እንዳጠፋና ተውበት ወይም ንስሐ ቢያደርግ ተቀባይነት ያገኝ እንደሆነ ጠየቀው። አታገኝም አለው። እሱንም ገደለውና 100 ሞላ። ከዚያም ምድር ላይ ካሉ ሰዎች ሁሉ ይበልጥ አዋቂው ማን እንደሆነ ጠየቀ። ወደ አንድ አዋቂ ሰው አመላከቱት። አንድ የ100 ሰዎችን ሕይወት ያጠፋ ሰው ተውበት ቢያደርግ ተቀባይነት ያገኝ እንደሆነ ጠየቀው። አዎን ተቀባይነት ያገኛል። በእርሱና በተውበቱ መካከል ግርዶ የሚፈጥረው ማን ነው? እንዲህ የሚባል ቦታ ሂድ። እዚያ ስፍራ ላይ አላህን ብቻ የሚያመልኩ ሰዎች አሉ። ከእነርሱ ጋር አብረህ አላህን አምልክ። ወደ ነበርክበት ሀገር አትመለስ፣ የክፋት ስፍራ ነውና አለው። ሰውየው የእውቀት ባለቤት የሆነው ሰው ወደ ጠቆመው ሀገር ተጓዘ። መንገዱን እንዳጋመሰ ሞት ነጠቀው። የእዝነት ወይም የጀነትና የቅጣት ወይም የዓዛብ መላእክት ተሟገቱ። ተውበት አድርጎ ወይም ንስሐ ገብቶ እና ቀልቡን ወደ አላህ አዙሮ ነው የመጣው በማለት የጀነት መላእክት ተናገሩ። አንድም በጎ ተግባር ፈጽሞ አያውቅም አሉ የዓዛብ መላእክት። በሰው አምሳል ወይም ቅርጽ ተመስሎ መልአክ ወደ እነርሱ መጣ። ብይን ይሰጣቸው ዘንድ ጋበዙት። ሁለቱ መሬቶች ወይም የመጣበትና የሚሄድበት ከሞተበት ስፍራ ያላቸውን ርቀት ለኩ። ለቀረበው ወገን ይሆናል አላቸው። ሲለኩ መሄድ ወደ ጀመረበት ስፍራ ቀረብ ብሎ አገኙት። የጀነት መላእክት ወሰዱት። ኢብኑ ዓባስ ረዲየላሁ ዐንሁ እንዲህ በማለት አክለዋል። ባሮቹን ከአላህ ስብሓንሁ ወተዓላ እዝነት ተስፋ የሚያስቆርጥ እርሱ ባወረደው መጽሐፍ ክደዋል። ይሁን እንጂ አንድ ሰው ተውበት የሚገጥመው በአላህ ፍቃድ ነው። አጠበራኒ ኢብኑ መስዑድ ረዲየላሁ ዐንሁ የሚከተለውን መናገራቸውን ዘግቧል። ከቁርአን ውስጥ ታላቁ አንቀጽ እንዲህ የሚለው ነው። አላሁ ላ ኢላሃ ኢላሁ፣ አላህ ከርሱ በቀር ሌላ አምላክ የለም። ሱረቱል በቀራ አንቀጽ 255። ስለ ፍትህ እጅግ በጣም ግልጽ የሆነ ማብራሪያ የሚሰጠው የቁርአን ክፍል ደግሞ ኢነላሃ የእሙሩ ቢልዐድሊ ወልኢሕሳኒ ወኢታኢ ዚል ቁርባ ወየንሃ ዐኒል ፈሕሻኢ ወልሙንከሪ ወልበግይ የዒዙኩም ለዐለኩም ተዘከሩን። አላህ በማስተካከል በማሳመርም ለዝምድና ባለቤት በመስጠትም ያዛል። ከአስከፊም ወይም ከማመንዘር ከሚጠላም ነገር ሁሉ ከመበደልም ይከለክላል። ትገነዘቡ ዘንድ ይገስጻችኋል። ሱረቱ ነሕል አንቀጽ 90 የሚለው ነው። ከቁርአን ውስጥ እጅግ አሳሳቢው አንቀጽ የሚከተለው ነው። ፈመን ያዕመል ሚስቃለ ዘረትን ኸይረን የረህ ወመን ያዕመል ሚስቃለ ዘረትን ሸረን የረህ። የብናኝ ክብደት ያክልም መልካምን የሠራ ሰው ያገኘዋል፣ የብናኝ ክብደት ያክልም ክፉን የሠራ ሰው ያገኘዋል። ሱረቱ ዘልዘላ አንቀጽ 7ና 8። ከቁርአን ውስጥ ከፍተኛ ተስፋ የሚሰጠው አንቀጽ ቀጥሎ የሚመጣው ነው። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ። በላቸው እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ፣ አላህ ኃጢአቶችን በመላ ይምራልና። ሱረቱ ዙመር አንቀጽ 53። በአላህ ላይ ሙሉ እምነት እንድናሳድር የሚያነሳሳን አንቀጽ ደግሞ የሚከተለው ነው።
ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب الله نم فراسه لرسو موجعان يادرقلتال كما يسبون بكل سيساين يسطال سورة الطلاق أنكت ولت الناسوست عندلت عبد الله ابن مسعود سوچن بميوكس سو أتقب سيالفو اندي هالوت أنت سوچن يمتوكس هوي كالله إذن التسفى عندي كورتو لمن تدرقات شوالله يهن كتناقروا هلا يمكتلون أنكت أنببو قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله بلاجون أنت بنفسو تشاجه لا يدنبر يعلفاجه باروجه هوي كالله إذن التسفى أتقرطو الله سبحانه وتعالى تسفى كما يقورتو سوچ يدرقن توبت كم يدرقن اللهم إنك عفو تحب العفو فاعف عنا اللهم اغفر لي جميع ذنوبي فإنه لا يغفر الذنوب إلا أنت اللهم تب علينا إنك أنت التواب الرحيم اللهم يا مقلب القلوب ثبت قلبي على دينك اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات الله سبحانه وتعالى نبتناقر كتنا انتم بسمات جهوت يمن التاكم يدركن سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.